عند الله بزوج زي ونجل سو في مسند بتزجب حديث ليلو بزوج زي الله يونجل سو دعاء يدرقال دعاء سيدرق يا ربي يا دعاء يدرقال فيحجبون أصواتهم الملائكة ملائكوش دمتون يفنطال ود الله اندايدرس يزي ونجلنيا دمت يعني الله زند اندايدرس ሁለት ጊዜም ያ ረቢ ያለ ይጠራል መልስ የለም ሶስተኛ ያ ረቢ ይላል ታፍኗል ድምፁ አራተኛ ያ ረቢ ይላል ድምፁ ታፍኗል الله سبحانه وتعالى إلى متى تحجب عبد مني إلى الله سبحانه وتعالى اسكمت درس بارين كنت كلكلوت الله إلى الله سبحانه وتعالى لبيك يا عبدي لبيك يا عبدي لبيك يا عبدي لبيك يا عبدي أراد كذي يا رب أراد كذي الله لبيك والخالق لكم كله من لم يسأل الله يغضب عليه فكروا يا إخوان يقول الشاعر الإسلام يقطع ميسي النهكر لا تسأل بني آدم حاجتك لان بني آدم يسول لج حاجة هنا تطيقوا يلان يسول لج حاجة هنا ستطيقوا يقوطال الله دمو سات تطيقوا يقوطال አንዲት ሴት በትዳር ውስጥ ስትኖር ግትርነት የሚባል ነገርን መራቅ አለባት ይሄ ግትር ያለ ነገር ለይና ለመሆን ለስለስ አለ ማለት ነው መልካም ትዳርን ያናጋል ያፈርሳል ይሄ ነገር ግትር መሆን አንዳንድ ሴቶች አይታችኋቸው ከሆነ ግትር ያሉ ይሄን ካላረግም ይሄን ካልሆነ ይሄን አታረግ ይሄ ግትር ማለት ላ አይሆንም ሴት ልጅ በባህሪዋ ለስለስ ስትል ነው የሚያምርባት በአገራችን አባባል ምን ይባላል ሴትና ቄስ ቀስ ይላሉ ቀስ ስትል ነው ረጋ ስትል ነው ለይን ስትሆን ነው ለስለስ ስትል ነው ረገብ ስትል ነው እንጂ ግትር ካለች ወንድ ልጅ በባህሪው አይወድም ግትር ሴትን አይወድም ማለት ልክ ወንዳዊ እንትኑን ምንድነው ይሄ የወንዳዊ ስሜትን የተፈታተነችው ይመስላል ወንድ ልጅ ሁሉም ባይሆንም ክብርን የመፈለግ ነገር ወይም ደግሞ የበላይ ነኝ የሚል እንደና አይነት ነገር አለው በውስጡ ግትር የምትል ከሆነ ንቃኛለች ወይም የሆነ ነገር በሚል ትዳራችሁ ይፈርሳል ባልሽ ወንድነቱን እንድታከብሪው ይፈልጋል ምናልባት በመትኖርበት ህይወት ውስጥ ውይይት ያስፈልጋል መግባባት ያስፈልጋል መነጋገር ያስፈልጋል እሱ በጣም ፖዚቲቭ የሆነ ነገር ነው አዎንታዊ ነገር ነው እንደግፋለን ነገር ግን ግትር ማለት ይሄን ማታረከውን ይሄን አላረግም ይሄን አረጋለሁ ካልክ ይሄን አረጋለሁ እንደዚህ አይነት እርምጃዎች በጣም መጥፎ ናቸው ዲን እንኳን ቢኖረው ሰውየው በጣም ይበሳጫል ምን ማለት ነው የሚለው እኔ ባል አይደለሁም እንዴ አይነት ነገር አለው አንዳንድ ሴቶች ይገባኛል ለምን እኛስ ምንድነው ምናምን የሚል ሰው አለ ላ አይሆንም እንዲህ እንደምንል ከሆነ ትዳሩ ይበላሻል ግትር ያልሽ ጊዜ ወይ ፈታሻል ወይ ሌላ ሰው ይፈልጋል ወይም ደግሞ ይደብረዋል ቤት ውስጥ ይበሳጫል ይደበድብሽ ይችላል ብዙ ነገሮችን ሊያደርግ ይችላል